የአማራ ፋኖ ኃይሎች የክልሉን ዋና ቀንደኛ መሪ አጅበው ሲጓዙ በነበሩ አድማ በተናዎች ላይ በወሰዱት ጥቃት ከሁለት ፓትሮል በላይ የሚሆኑት መሸኘታቸው ተሰምቷል። ከዚህ ጥቃት በኋላም አመራሩስ ምን ላይ ነው የሚለውና ስለደረሰው አጠቃላይ ጉዳት መረጃዎች ደርሰውናል። በዝርዝር እናሰማችኋለንም። ከባድ ሽንፈትን እያስተናገደ የሚገኘው የብልጽግናው አገዛዝ የአማራ ገበሬዎችን ትጥቅ እንዲያስረክቡ የሚል መመሪያ በማውረድ የላካቸው ወታደሮቹ ከባድ ጉዳትን ማስተናገዳቸው ሲሰማም ገበሬዎቹም ጫካ ገብተዋል የተባለው መረጃውን በዝርዝር ወደ እናንተ ምናደርሰው ይሆናል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ውይይት መጀመራቸው ሰምቷል። ከአመራሮቹ መካከልም አርበኛ ዘመነ ካሴና እስክንድር ነጋ እየተነጋገሩ እንደሆነ መረጃዎች ለሚዲያችን ደርሰዋል። በቅርቡም አንድነቱ ሊበሰር እንደሚችል ተመላክቷል። ጉዳዩ ዙሪያም ተጨማሪ መረጃ አለን፣ ታደምጡታላችሁ። በጎንደር ቀጠና የሚንቀሳቀሱ ፋኖች ሰበር የድል ብስራት ያበሰሩ ሲሆን በአጅሬ ጃኖርና በዳባት ከፍተኛ ጀብድ መፈጸሙም ተሰምቷል። እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁ ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በቅድሚያም አሁን የደረሰንን መረጃ እናስቀድም። በደላንታ ወረዳ ፀሐይ መውጫ ቀበሌ አካባቢ አንዲት የ10 ዓመት ታዳጊ በ3 ያገዙ ወታደሮች መደፈሯን ምንጮች ገልጸዋል። በደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ ቀበሌ ልዩ ቦታው አዲሱ ጃኖስ ተብሎ በሚጠራው መንደር አንዲት የ10 ዓመት ታዳጊ በ3 የብልጽግና መከላከያ ሰራዊት አባላት መደፈሯን ነው የአካባቢው ነዋሪዎች ተናገሩት። ታዳጊዋ በተፈጸመባት አሰቃቂ የጭካኔ ድርጊት ለተወሰኑ ቀናት ሳትነቃነቅ ራሷን ስታመሰንበቷን ጣቢያችን ያነጋገራቸው የአካባቢው ነዋሪዎች አክለው ገልጸዋል። የታዳጊዋ ወላጆች ድርጊቱ የተፈጸመባትን የ10 ዓመቷን ታዳጊም በዕለት ወደ ወገል ጤና ጣቢያ የወሰዷት ቢሆንም ጤና ጣቢያው ከአቅሙ በላይ በመሆኑም ወደ ደሴ ሪፈራል ሆስፒታል ሪፈር ተጽፎላት ሕክምናዋን ስትከታተል ሰንብታለች። ምን የተባለው በቀጠናው የሚገኙ ያገዙ ወታደሮች አዛዥ ያስገድዶ መድፈር ድርጊቱ የተፈጸመባት ታዳጊ ወላጆችን ጉዳዩን ወደ ሕግ እንዳይወስዱት አስጠንቅቋቸዋል የተባለ ሲሆን ምናልባትም ወደ ሕግ ብትሄዱም ምንም አታመጡም ሲል ዝቶባቸዋል ሲሉ ነው የአካባቢ ነዋሪዎች ሚዲያችን የገለጹትም። በአማራ ክልል የተደረገ ያለው ውጊያም በተለያዩ ስፍራዎች ዛሬም እንደቀጠለ ይገኛል። በዚህም የአማራ ፋኖ የብልጽግናውን የጦር ሰራዊት በየወደ ግንባሩም ዋጋ ያስከፈለውና ብትንትኑን እያወጣው ይቀጥሏል። በጎንደር ቀጠና የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የራስ አሞራው በነኮር መብረቂያ ጥቃት ፈጽሞም በርካታ ያገዙ ኃይሎችን ሙትና ቁስለኛ በማድረግ ድል ማስመዝገቡም ተሰምቷል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የራስ አሞራው በነ 3ኛ ኮር በሚያስተዳድረው ቀጠናም ያገዘው ኃይል በብዙ አቅጣጫ ኃይሉን ያስገባ ቢሆንም የራስ አሞራው በነ 3ኛ ኮር አሃዶች ስበው በማስገባት በቆረጣ ይቀጡ ቅጣት ቀጥተውታል የተባለው ከራስ አሞራው በነ 3ኛ ኮር ውስጥ ጭና ክፍለ ጦርና ድብ ጠለምት ክፍለ ጦር በጥምረት ከዳር 7 ቀን 2018 ዓ.ም ጀምሮ እስከ ዳር 8 ቀን 2018 ዓ.ም ጥራይና በሚባል ንዑስ ወረዳ የገባውን ያገዘውን የጦር ሰራዊት ሲደመስሱት መሰንበታቸውንም መዘገባችን አይዘነጋም። ከህዳር 9 ቀን 2018 ዓ.ም ጀምሮ ደግሞ ከዳባት ወደ አጅሬ ጃኖራ ወደ ዳባት በሚወስደው መንገድ በዳባትና በአጅሬ ካቻረብ ቀበሌ ላይ አመራር ተቀባብሎ የዳባቱ ወደ ዳባት የአጅሬው ደግሞ ወደ አጅሬ ሲመለስ የደጅ አዝማች አያሌው ብሩ ክፍለ ጦር የሰራዊት አባላት አቦ ገዳም ከሚባል ቦታና 13 ተብሎ ከሚጠራው ቦታ ላይ በሁለት ቦታ ደፈጣ በመጣል በሲኖና በወራር ሲጓዝ በነበረው ያገዘው የጦር ሰራዊት ውስጥ በሲኖ ምክንያት የጫነውን የብልጽግናው የጦር ሰራዊት ሙሉ በሙሉ በቦምብ አጋይተውታል የተባለው በዚህም በወራር ወታደራዊ ተከካሪ ሲጓዙ የነበሩ ሰራዊቶች ከነወራላቸው ከጥቅም ውጭ የተደረጉ ሲሆን በሰዓቱም ከ30 በላይ ሲደመሰስ ከ20 በላይ የሚሆኑ ደግሞ ከባድ ሰብአዊ ጉዳት ደርሶበት ወደ ዳባት አፈግፍጎ ተመልሷል የተባለው። ይህን ተከትሎም በቀጠናው ወደ ውጊያው ተጠናክሮ ዛሬም የቀጠለ ሲሆን በርካታ የጦር ሰራዊትም ሙትና ቁስለኛ መደረጉን ለማወቅ ተችሏል። በዚህ ውጊያ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ እዝ የራስ አሞራው በነ 3ኛ ኮር የሰሜን ብርቅዬ ክፍለ ጦር የራስ ገበሬ ብርጌድ ትላንት ዳር 10 ቀን 2018 ዓ.ም ያገዙ ኃይል የሆነው ከአራራት ወረዳም የተውጣጣ ራሱን ሰላም አስከባሪ ብሎ የሚጠራው ያገዘው የጦር ኃይል ህዝብ እያዋከበና እየዘረፈ ያለም የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የሰሜን ብርቅዬ ክፍለ ጦር የራስ ገብሬ ብርጌድ አናብስቶች ከአበርገድሌ ወረዳ ጋምጫ ሚካኤል አቅራቢያም ደርሰው ከባድ ጉዳት እንዲያስተናግድ አድርገውታል የተባለው።
የደረሰበትን ምት መቋቋም ያቃተው የአገዛዙ ጦር ከሳላ ቋላም ከአበርክሌ በሄዳ ወረዳዎች ከተወጣጣው ሰራዊት መካከልም 10 ወዲያው የተደመሰ ሲሆን ከ20 በላይ የሚሆኑ ደግሞ ቆስሎ እግሬ አውጭኝ ብሎ ወደ ኋላ መመለሱን የተነገረው። በሌላ በኩል በወሎና በጎጃም ቀጠናዎችም ውጊያዎች መደረጋቸው ተሰምቷል። በፋኖሌ በኩል ትልልቅ ድሎች መመዝገባቸውም ተረጋግጧል። በዚሁም በወሎ በራያ ቆቦና በአካባቢውም የፋኖ ኃይሎች ድል ሲቀናቸው፣ በጎጃም ደግሞ ጃቢጠናና አካባቢ ላይ ድልን ተበስሯል። የአገዛዙ ኃይል እየፈረሰ ሲሆን ዛሬም 5 የአገዛዙን ሰራዊት አባላት ደምሰው 2 ክላሽ ከነሙሉ ትጥቅ ደርበው 64ኛ ክፍለ ጦርን በርካቶች መቀላቀላቸው ተነግሯል። አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ የተሰጣቸው የታጠቁትን ስናይፐርም የወረደባቸው በጀሌ ብቻ እንዲንቀሳቀሱ የተደረጉ ያገዙ መከላከያ ሰራዊት አባላት የነበሩ አንደኛ ሙሉቀን ንጉሴ የ6ኛ እዝ የ14ኛ ክፍለ ጦር የአንደኛ ሬጅመንት 2 ኮሪያ ክላሽና 220 ጥይት በመያዝ ሁለተኛው ደግሞ አንደበት ሞላ 2 ኮሪያ ክላሽ ከ220 ጥይትና 4 ኤፋን ቦምብ 2 ካዝና በመያዝ ሶስተኛው ደግሞ ዘነበው ደሴም 1 ኮሪያ ክላሽ 4 ኤፍ 1 ቦምብ 4 ካዝና በመያዝ በአጠቃላይ 5 ክላሽ 440 ተተኳሽና 8 ኤፋን ቦምብ ደርበው በመያዝ ትናንት ዳር 10 ቀን 2018 ዓ.ም በእነማይ ወረዳ በጎጃም ቀጠና ወይራ ቀበሌ በእንቅልፍ ላይ በነበሩ ያገዙ ሰራዊት አባላትን በማስወገድ በዋርድያ ላይ የነበሩ ጥበቃዎችንም ሙሉ በሙሉ ደምሰው ከ5 በላይ ሙትና ቁስለኛ አድርገው የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የ201ኛ ኮር 64ኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። ከዚህ በተጨማሪም በእነማይ ወረዳ ቢቸና ከተማ መሽጎ የሚገኘው የአገዛዙ ጦር ሰራዊት አባላት እየፈራረሰ እንደሚገኝ ታወቀው። ትናንት ዳር 10 ቀን 2018 ዓ.ም 4 የአገዛዙ ሰራዊት አባላት የነበሩ አንደኛም በላይነህ ካሳ፣ ደመቃ አሰፋም፣ አዲስ ያዜና ጊዜ ያለው ክንዶ የተባሉ ቢቸና ከተማ ከሚገኘው የአገዛዙ 75ኛ ክፍለ ጦር ቃኝና መሐንዲስ የነበሩ የአገዛዙ ሰራዊት አባላት አገዛዙ በአማራ ሕዝብ ላይ ያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳትና በመቃወም እንዲሁም በመክዳት የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የ201ኛ 64ኛ ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸው ተረጋግጧል። ይህ በእንዲህ እንዳለም የተጀመረው የህልውና ትግል በድል እንዲጠናቀቅ የአማራ ፋኖ አመራሮች ከሰራዊቱና ከህዝቡ የሚቀርብላቸውን የአንድነት ጥያቄም በአጭር ጊዜ መመለስ አለባቸው ተብሏል። በዚህም አርበኛ ዘመነ ካሴና እስክንድር ነጋም ውይይት ጀምረዋል ሲሉ ነው የውስጥ ምንጮች ለሰንሰለት ሚዲያ የገለጹትም። ከ2 ዓመታት በላይ የዘለቀው የአማራ ህዝብ የህልውና ትግል ብዙ ፈተናዎችን፣ ችግሮችን አልፎም አሁን ላይ በድል እየገሰገሰ በመቀጠል እስከ መካናይዝድ ደረጃ ድረስ ጠንካራና ግዙፍ የፋኖ ሰራዊትን ገንብቷል። በስነ ልቦና፣ በወታደራዊ ዝግጅት ከጸረ አማራው ብልጽግና ቡድን መከላከያ ዘር የተሻለው የፋኖ ሰራዊት አሁን ላይ የአንድነቱን ጉዳይ በጥብቅ መጠየቅም ጀምሯል። አገዛዙን ለማሸነፍ በወታደራዊ ዝግጅት በቂ አቅም እንዳለው ያስመሰከረው የአማራ ፋኖ ትግሉን ለማሸነፍ አንድነት ያስፈልጋል ሲል ከስር ያለው ሰራዊትና ህዝቡም በአመራርነት ስፍራ ላይ የተቀመጡትን አታጋዮችን በተደጋጋሚ እየጠየቅና እያሳሰበ ይገኛል። በጎንደር የፋኖ አንድነት ወደ መጨረሻው መቃረቡ በህዝቡና በሰራዊቱ በኩል እፎይታን ያስገኘ ሲሆን ለአገዛዙ ደግሞ ከባድ ፈተና ሆኖበታል። የጎንደር አንድነትን ለማደናቀፍ የፋኖ ደጋፊ መስለው ሰርገው የገቡ አካላት ከአገዛዙ የሰጣቸውን ተልዕኮ ለመፈጸም በርካታ ሙከራዎችን ቢያደርጉም ነገር ግን በህዝቡና በሰራዊቱ ብርቱ ጥረት ሳይሳካላቸው ቀርቷል። የጋራ ጠላት የሆነው ጸረ አማራውን የብልጽግና እንጃ ለመጣል አንድነት ያስፈልጋል ያለው የፋኖ ሰራዊትና ህዝቡም በሁለቱ የፋኖ አደረጃጀት አመራሮች በኩልም ይህንን አንድነት በአጭር ጊዜ እንዲቋጭ ጥብቅ የቤት ስራ ተሰጥቷቸዋል። አንድነቱን ለማጠናቀቅም አባት አርበኞችና አመራርነት ስፍራ ላይ የተቀመጡ አታጋዮች በርካታ ውጣ ውረዶችን እያለፉም ይገኛሉ። በሌላ መረጃችን አርሶ አደሩን ትጥቅ ለማስፈታት ያገዛዙ አመራሮች መወሰናቸውን የውስጥ መረጃዎች አድርሰውናል። ተሸናፊው ስርዓት በየሄደበት ሁሉ ሽንፈትን እየተከናነበም ይዞ የሚመጣውን ጦር ይዞ መመለስ ዳገስ ሲሆንበት አማራን እንዴትና በምን መንገድ ማዳከም ይችላሉ ያለውን እቅድ በሙሉ በነ ዳንኤል ክብረት አማካሪነት ያልሞከሩና ያላደረገው ነገር የለም። መገለጫው አሸናፊነት የሆነው አማራ ደግሞ ከጠላት በኩል የታቀዱ እቅዶችን በሙሉ በማክሸፍና አጸፋዊ እርምጃ በመውሰድ እንደ ንስር ከፍሎ በመብረር ላይ ይገኛል። አገዛዙ ከሰሞኑ ደግሞ አዲስ እቅድ ያለውን እቅድ ለአመራሮች ይፋ ማድረጉ ተሰምቷል። በዚህም ስምሪት የሰጠ ሲሆን አዲሱ እቅድም ያገዙ ኃይል በገባበት ሁሉና በሚገኝባቸው አካባቢዎች ከ300 እስከ 400 የሚጠጋም ከማሰልጠኛ በለብ ለብ ወጥቶ በጀላ የተበተነውን ሰራዊት እንደገና ስልጠና እየሰጠም ነው የተባለው። ከስልጠና በኋላ በያሉበት አካባቢ አርሶ አደሩን ትጥቅ ገፈው እንዲታጠቁ ስምሪትም ተሰጧቸዋል ሲሉም ምንጮች ገልጿል። መረጃዎች እንደሚያመለክቱትም ከ15 እስከ 20 ቀናት የሚፈጅ ስልጠና እንደሚሰጣቸው የተነገረ ሲሆን ሁሉም ትጥቅ ያለው አርሶ አደር ከፋኖ ጋር በጋራም በመናበብ በአይነ ጥቅሻ በመግባትም ማክሸፍ ይኖርበታልም የተባለው። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኚህ ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።